ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች በአሜሪካና በእስራኤል መካከል ያለው ታሪካዊና የማይናወጥ የሚመስለው ጥምረት አሁን ላይ ወደ ከባድ አደጋ ውስጥ እየገባ ነው። ዓለም አቀፍ የጂኦፖለቲካ ተንታኞች ይህ ከመቼም ጊዜ በላይ የታየ ከባድ መሻከር ነው፣ ግንኙነቱ ወደ ቀድሞ ሁኔታው ለመመለስ አስቸጋሪ ሊሆን ይችላል እያሉም ይገኛሉ። በተለይ ዋሽንግተን ከኢራን ጋር ያደረገችው የተኩስ አቁም ስምምነትና የሚሊተሪ ስምምነት ኔታንያሁን ክፉኛ አስቆጥቷል። እስራኤል ይህንን ስምምነት አደገኛ ስትልም ብታጣጥለውም ዋሽንግተን ግን በራሷ መንገድ እየገፋችበት ነው። ይባስ ብሎ ኔታንያሁ ቀኝና የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በሰጡት መግለጫ አሜሪካ የእስራኤል ብቸኛ ወዳጅ ናት ማለታቸው በኢየሩሳሌም በኩል ትልቅ ቁጣን ቀስቅሷል። ዛሬ በዚህ ልዩ ዝግጅታችን የዋሽንግተንንና የቴል አቪቭን ፍጥጫ ወዴት እያመራ ነው፣ ኔታንያሁ በሚቀጥለው ሳምንት ወደ ዋይት ሃውስ የሚያደርጉት ድንገተኛ ጉብኝት ምን ሚስጥር ይዟል የሚሉትን አንኳር ጉዳዮች በዝርዝር እንመረምራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ነገሩ እንዲህ ነው። ባለፉት ጥቂት ሳምንታት በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ያለው አለመግባባት በይፋ ወደ አደባባይ ወጥቷል። አሜሪካን ከኢራን ጋር የጀመረችው ዲፕሎማሲያዊ ስምምነት ሂደት እስራኤል በጽኑ ተቃውማለች። ትራምፕ በበኩላቸው እስራኤል በሊባኖስ ላይ የምታደርገውን ተደጋጋሚ ጥቃት በይፋም ተችተዋል። ይህ በእንዲህ እንዳለ ባለፈው እሁድ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፎክስ ኒውስ በሰጡት ቃለ ምልልስ አሜሪካን አስተዳደር ጠንከር ያለ መልእክት አስተላልፈዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ትራምፕ የእስራኤል ብቸኛ ወዳጅ ናቸው ማለታቸውን ኔታንያሁ ውድቅ አድርገውታል። እስራኤል በዓለም ዙሪያ በርካታ ወዳጆች አሏት ያሉት ኔታንያሁ የአሜሪካ ብቸኛና ወሳኝነትን ለማሳነስም ሞክረዋል። ከሁሉ በላይ ግን ኔታንያሁን ያስገረመ መግለጫ ስለ ኢራን የኒውክሌር ፕሮግራም የተናገሩት ነው። አሜሪካ ከቴህራን ጋር የፈለገችውን ስምምነት ብታደርግ ስምምነቱ ቢከሽፍ እንኳን እኔ በስልጣን ላይ እስካለሁ ድረስ ኢራን የኒውክሌር ታጣቂ እንድትሆን አልፈቅድም፣ የእስራኤል የራሷን እርምጃ ትወስዳለች በማለት አሜሪካን ያገለለ ጦርነት ሊከፍቱ እንደሚችሉም ዘግበዋል። ይህ የዲፕሎማሲ መሻከር የገነፈለው ሰኔ 26 2026 ዓ.ም ዋሽንግተን ውስጥ በአሜሪካ አጋፋሪነት በተፈረመው የሶስትዮሽ ስምምነት ምክንያት ነው። አሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ መሪነት እስራኤልና ሊባኖስ የተኩስ አቁም ስምምነትም አድርገዋል። ነገር ግን ስምምነቱ በእስራኤል ፖለቲካ ውስጥ ትልቅ ቀውስ ፈጥሯል። ስምምነቱ የሂዝቦላን ትጥቅ መፍታትና የእስራኤል ጦር ከደቡብ ሊባኖስ ቀስ በቀስ እንዲወጣ የሚያዝ ቢሆንም ኔታንያሁ ቀኝ ክንፍ ጥምረት መንግስት አባላት ግን ይህ ለአሸባሪዎች እጅ መስጠት ነው በሚል መንግስቱን ለማፍረት እየገዛቱም ይገኛል። በሌላ በኩል ደግሞ አሜሪካ ከኢራን ጋር በሆርሙዝ ሰርጥ ላይ በንግድ መርከቦች ምክንያት ወታደራዊ ፍጥጫ ውስጥ ቢገቡም የዲፕሎማሲ ንግግራቸው ግን አልተቋረጠም። ይህ አሜሪካ ከእስራኤል ጀርባ ከኢራን ጋር የምታደርገው የጀርባ በር ዲፕሎማሲ ኔታንያሁን ስጋት ላይ ጥሏቸዋል። አሜሪካ ከእስራኤል ጋር የምታደርገው ቅድመ ሁኔታ የሌለው ድጋፍ ልታቆም ትችላለች የሚለው ስጋት በቴል አቪቭ ዘንድ በከፍተኛ ሁኔታም እየተጋነነ ይገኛል። ታዲያ የተበላሸ ግንኙነት ለመጠገን ኔታንያሁ ምን እያሰቡ ነው? ፕሬዝዳንት ዶናልድ ትራምፕ ለአክሲዮን በሰጡት መግለጫ ቤንያሚን ኔታንያሁን የሚቀጥለው ሳምንት ዋሽንግተን ዲሲ በመምጣት በዋይት ሃውስ ሊያገኟቸው ጥያቄ ማቅረባቸውንም ይፋ አድርጓል። ትራምፕ ከኔቶ ስብሰባ ከተመለሱ በኋላ ኔታንያሁን ሊያገኟቸው እንደሚችሉም ጠቅሟል። የጉብኝት ከተሳካ ኔታንያሁ በትራምፕ ሁለተኛ ስልጣን ዘመን ወደ አሜሪካ የሚያደርጉት ሰባተኛ ይፋዊ ጉዟቸውም ይሆናል። በዓለም ላይ እንደ እስራኤል ጠቅላይ ሚኒስትር በተደጋጋሚ ዋይት ሃውስ የተመላለሰ መሪም የለም። ነገር ግን የዘንድሮ ጉዞ እንደ ቀድሞ የደስታም አይሆንም። ኔታንያሁ በዓለም አቀፍ የወንጀለኞች ፍርድ ቤት የእስር ማዘዣ የወጣባቸው መሪ ናቸው። አሜሪካ ፍርድ ቤቱን ባታቆም የኔታንያሁ የፖለቲካ ተደማጭነት ግን ቀንሷል። ኔታንያሁ ወደ ዋሽንግተን የሚያደርጉት ትራምፕ ከኢራን ጋር የጀመሩትን ድርድር እንዲያቆሙ ለማሳመንና የወደቀውን የአገር ውስጥ የፖለቲካ ተሰሚነታቸውን ለመታደግ እንደሆነም ይነገራል።
የተከበራችሁ ተመልካቾቻችን የአሜሪካና የእስራኤል ግንኙነት ታሪካዊ መሻከር ውስጥ መግባቱ ግልጽ ነው። አሜሪካ የራሷን ቀጠናዊ ጥቅም ለማስከበር ስትል ከኢራን ጋር ለመደራደር መምረጧ እስራኤልን ብቸኛ እየረዳቻት የመጣች ይመስላል። ኔታንያሁ በሚቀጥለው ሳምንት ወደ አሜሪካ የሚያደርጉት ጉዞ ግንኙነቱን ያድሰው ይሆን ወይስ ልዩነቱን ያሰፋዋል የሚለው በጉጉት የሚጠበቅ ጉዳይ ነው። እናንተስ በዚህ ጉዳይ ምን ታስባላችሁ? አሜሪካ እስራኤልን የመደገፍ አቋሟ ልትቀይር ትችላለች? ኔታንያሁ አሜሪካን ሳይዙ ከኢራን ጋር ጦርነት ውስጥ ሊገቡ ይችላሉ ወይ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስ ደግሞ ሼር ማድረጋችሁን እና አዳዲስና ወቅታዊ ታሪካዊ መረጃዎችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።